በትህትና ነው የምንጠይቃችሁ፣ በጸባይ ነው የምንጠይቃችሁ። በቃ ተውን፣ ደከመን። ወይ አሁን እንደገና ላለቅስም አቅሙም የለኝም፣ በኋላ አለቅሳለሁ። ግን በቃ ኡስታዝ ወሂድ የተባለ ሰው ያዙልን። ምን ሲባል ሰማሁ መሰላችሁ? መቼስ የማወራው ሰው የለኝም። እስቲል ይኸው ብሶቴን ራሱ የማወራው ለእናንተ ነው። ከባድ እኮ ናችሁ እናንተ። አልቻልንም። ለማና ቤት ይባላል። እናንተ እኮ የክፋታችሁ ክፋት ላቡን ጠብ አድርጎ አብና መንፈስ ቅዱስ ይጠብቃሉ ወልድ ሲሞት ያለውን ድንቁ መምህራችንን እኮ የማህበራዊ ሚዲያ አንቂ እንዲባሉ እኮ ያደረጋችሁ ሰዎች ናችሁ። ለዚህ ስላልቅስ እንደዛ እንቅልፋቶ እየተሳደደ ላቡን ጠብ አድርጎ የቅስናና የድቁና ማዕረግ ቢያጣ መምህር ይባልልናል ብለን ስንጠብቅ የማህበራዊ ሚዲያ አንቂ እኮ ነው ያስባላችሁት። እናንተ ያደረጋችሁት። እናንተ ላይ ምንም አይነት ምህረት የለንም። እናንተ የእውቀት ፖለቲካ ትሰራላችሁ፣ እኛ የነገር ፖለቲካ እንሰራለን። ግን አልቻለም፣ አቅቶናል። ስለዚህ እየዞርን ሙስሊም ገዳይ ነው እንላለን። በቃ ሌላ አማራጭ የለንም። በቃ እውነት በቃ ምንም ማድረግ አንችልም። በቃ እኛ መጽሐፍ ማንበብ አንወድም። አዎ እኛ ሃይማኖታችን የሚያዘንን ነገር ማድረግ አንችልም። የምንችለው አንድና አንድ ብቻ ነው፣ ስም ማጥፋት ነው። ስለዚህ ያለንን አቅማችንን ተጠቅመን እናንተ ላይ እርምጃ እንወስዳለን። አዎ ግን እንደው ለክፉ ቀንም ቢሆን አብረን በበላነው ቴምርና ሳምቡሳ ኡስታዝ ወሂድ የተባለ መምህራችሁን ያዙልን። በቅቶናል። በቃ አይድረስብን፣ አንደርስበትም። እንደዚህ ነው የሚሻለው። አቃተን እኮ። ምንድን ነው የተፈጠረው አትሉኝም? ኡስታዝ ጳውሎስ ነው፣ ኡስታዝ ጳውሎስ ነው አሉ። ከዛ እኛ ምን አለን? እኛ ኡስታዝ እኮ ጳውሎስ እኮ የክርስቶስን አምላክነት ያምናል። ስለዚህ እንዴት ነው ጳውሎስ ወሂድን የሚሆነው አለን። እኛ እኮ ደደብ ስለሆነን ነው። ጠዋት እኮ ነው ይገባን። ለካ ጠዋት ሲገባን ጳውሎስ የክርስቶስን አምላክነት አይቀበልም ማለት ፈልጋችሁ ነው። የስራችሁን ይስጣችሁ። ኢንተርኔት አክሰስ ለእናንተ ይወደድ። መቼ ገባን? ለካ ኡስታዝ ወሂድ ጳውሎስ ነው። ኡስታዝ ወሂድ እኮ ዳግማዊ ጳውሎስ ነው ስትሉ እኛ ደግሞ ወይ አለን። ወይ እነዚህ ሰዎች በቃ ትንሽ ቆይተው በኢየሱስ ክርስቶስ አምላክነት ሊያምኑ ነው ብለን እንዲህ አሳፍስፈን ልንገባ ስንል ለካ ጳውሎስ የኢየሱስ ክርስቶስ አምላክና አባት የተመሰገነ ይሁን እያለ ነው ወንጌላቶችን የጻፈው። ግርጣት። ለካ ዓላማችሁ እናንተ ክርስቶስ አምላክ አይደለም የሚለው ላይ ነው ዓላማችሁ። ግራ አጋባችሁን እኮ። ከስላሴ ስንመለስ በክርስቶስ፣ ከክርስቶስ ስንመለስ በአብ፣ ከአብ ስንመለስ በወልድ። ምንድን ነው ከኛ የምትፈልጉት? እንደው በእውነት በኢትዮጵያዊነታችን ከኛ ምንድን ነው የምትፈልጉት? ግራ ገባን እኮ። ግራ ገባን። እኛ ደግሞ ደስ ብሎን ኡስታዝ ወሂድ ጳውሎስ ላይ ይቆያል፣ ኡስታዝ ወሂድ እኮ ጳውሎስ ነው አሉ ምናምን ብለን በሐሴት አደረግን። ለካ ሲገባን ቅኔው አንድ ምሁር እሱንም ገንዘብ ከፍለን አምጥተን ይሄንን ሴራ እስኪ ታንትንልን ስንለው አያያያይ ስለ ጳውሎስ አስተምሮ አታውቁም እንዴ? ጳውሎስ እኮ የክርስቶስን አምላክነት አይቀበልም። ጳውሎስ እኮ የክርስቶስ አምላክ እንዳለው አባት እንዳለው ያምናል። ስለዚህ የጳውሎስን አስተምሮ ከተከተላችሁ ማለት እኮ ለሻሃዳ ሩብ ጉዳይ ናችሁ አለን። ደነገጥን። ጠዋት ተነስተን ሙስሊሞች አራጅ ናቸው ማለት አለብን አለን። እሱም አልሰራም።
እና በቃ ተውን። በግልጽ ነው የምናስቀምጠው አቋማችንን። ተውን። በትህትና ነው የምንጠይቀው። ተውን። ካልሆነ እየዞርን ሙስሊም አራጅ ነው በቃ ማንም መረጃ ይጠይቃል። በእውቀት አልቻልናችሁም። ካበዳችሁን፣ አሰቃያችሁን። ርህራሄም የላችሁም። በገባችሁበት መጭመቅ ነው። በገባችሁበት መርገጥ ነው። በገባችሁበት መቀጥቀጥ ነው። ምን ነው እኛ አፈር አይደለንም እንዴ? አልበዛም ወይ? ስለዚህ እባካችሁ ተውን። በጣም አስፈሪውና አስከፊው ነገር ደግሞ ሙስሊሞች አራጅ ናቸው እየተባሉ ሸሃዳ የሚይዙ ሴቶች አሉ። በተለይ ውዱ መምህራችን እፎይ እኮ ተናግሮ አልበቃ ሲለው የኔን ፎቶ አድርጋችሁ ሙስሊም ቤት እንዳገቡ አለ። ጉድ ሰማችሁ? ወንድሜ እኔ ልቃጠልልህ። አሳበዱን እኮ ታመምን እኮ ወገን፣ ታመምን። ፎቶዬን አድርጋችሁ አንድ ሙስሊም ቤት ገስት ላይ እንዳላያችሁ አለ። አይሳሙ። የመጨረሻ አማራጭ የሱዳን ጠንቋይም ቢሆን ፈልገን እናስደግምባችኋለን እንዳንል በቀን 5 ጊዜ እየሰገዳችሁ ሰውየው ራሱ አረ ኮከባችሁ አልገጥም አለኝ። አሁን አጎንብሰዋል። አሁን ሶላት ላይ ናቸው ይለናል። በቃ አልቻለም።